ሰላም እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉ። እንደዚሁም ይሄንን ቪዲዮ ቀለል አድርጋችሁ ላይክ በማድረግ ጀምሩት። ይመቻችሁ። አንተ ትናንትና ሰፈራችን ላይ የተፈጠረውን ጉድ ሰማህ እንዴ? ኧረ አልሰማሁም። ምንድነው ነገሩ? እስቲ ንገረኝ። ያቺ እኛ ሰፈር ያለችውን እሌኒን አወካት? ውይ እሷ ልጅ እኮ በጣም እኮ ነው መጠላት። ደሞ ምን ሆነች? ባክ ትናንትና ማለት ነው 2 ሙሉ በረኪና ጠጥታ ሆስፒታል ሄዳ አተርፍ መሰለህ? ምን እንደው ይሄ የምርት ጥራት ችግር መቼ ነው የሚያቆመው? ሄሎ ሄሎ፣ ከኢትዮ ቴሌኮም ምን ልርዳዎት? ሰሞኑን ቴሌግራም ስጠቀም ዳታ በጣም እየበላኝ ነው። እስቲ ለዚህ መፍትሄ ካለ ንገረኝ። ወይ ደንበኛችን ዳታ በጣም እየበላኝ ነው እከኳ ታዲያ። እሺ ቲቸር ምን ተስኖት? ያው እንግዲህ ትምህርት መጀመሩን አስመልክቶ ያው በደሞዝ ዋጋ ምንም አንከራከርም። በአምኖ ደሞዝ ዋጋ ነው የምቀጥለው። ምንም አይነት ደሞዝ ጭማሪ የለም። በደሞዝ ዋጋ ምንም አንከራከርም፣ ደሞዝ አይጨመርልህም። ምን ማለት ነው ደግሞ ይሄ? እሺ ቶ ችግር የለውም። ምንም አይነት ደሞዝ ጭማሪ የለም። ታዲያ በዚህ በኑሮ ውድነት በዚህ ደሞዝ ምን ላደርግ ነው? ቆይ የማረገውንማ እኔ ነኝ የማውቀው። እሺ ተማሪዎች ያው እንግዲህ ትምህርታችንን ሀብለን ከጀመርን ቀናቶች ተቆጥረዋል እና ደግሞ ዛሬ ያው ባስተማርኳችሁ መሰረት ጥያቄዎችን እንጠይቃችኋለሁ። አንድ በአንድ ትመልሱልኛላችሁ። እሺ ቲቸር። እሺ 3 ሲደመር 3 ስንት ነው? እኔ ቲቸር 3 ሲደመር 3 ያው 33 ነው። በጣም ጎበዝ፣ በጣም ጎበዝ። እሺ የኬንያ ዋና ከተማ ማን ናት? ይኸው ቲቸር ጅቡቲ። ጎበዞች ጎበዞች። እሺ የመጨረሻ ጥያቄ አዲስ አበባ ስንት ክፍለ ከተሞች አሏት? ይኸው ቲቸር 105። በጣም ጥሩ። ያው ደሞዝ እስኪጨመርልን ድረስ በዚህ ድድብናችሁ እንቀጥላለን። አንተ ናስቲ አቤት ፖሊስ። ምንድነው? በዚህ በማታ ምን እያረክ ነው? አረ ፖሊስ ገና ከስራ እኮ እየመጣው ነው። እስቲ እንደዛ ከሆነ መታወቂያን አውጣው። መታወቂያ መቼስ የታደሰ መሆን አለበት። አረ ፖሊስ ማርያምን የራሴ ነው የታደሰ አይደለም። አንተ ልጅ በዚህ በጠዋት ቆይ የት ሄደህ ነው? አይ አባዬ ትምህርት ቤት እኮ ሰርተፊኬት ልቀበል ሄጄ እኮ ነው። እስቲና ልጄ ሰርተፊኬትን እስቲ ልየው። መቼስ አንተ እኮ ጥሩ ውጤት እኮ ነው የምታመጣው። እስቲና ውጤትን ልየው። እሺ አባዬ። እንዴ አንተ የማትረባ ደደብ፣ እንዴት እንደዚህ የሞተ ውጤት ታመጣለህ? ጎረቤታችንን ሶሊያናን አታይም? ኧረ አባዬ የእሷን እያዩ አንዴ እንደዚህ አይነት ውጤት ያመጣሁት።